ዝቅተኛ ነኝ ብዬ የማምን ሰው ነበርኩኝ። ሰው ምን ይለኛል ብዬ የምፈራ ሰው ነበርኩኝ። እድሜ ልኬ ህይወቴ ሙሉ ማለት ነው የምላችሁ ጎረቤት ምን ይለኛል እያልኩኝ ጓደኞች እንዳይስቁብኝ እያልኩኝ እድሜ ልኬ ታስሬ የኖርኩኝ ሰው ነኝ። ግን ያ ፍርሃት ሰብሬ በማለፌ አሁን እንደምታዩት የማይታመን ታሪክ እየሰራው እገኛለሁ ማለት ነው። ስለዚህ እናንተ በየራሳችሁ በቂ እንደሆናችሁ ማወቅ አለባችሁ። አይምሯችሁ ከሚነግራችሁ በላይ እንደሆናችሁ ማወቅ አለባችሁ። ማንንም ሰው ሳትፈሩ ለዓላማችሁ መቆም ይኖርባችኋል። የፈለጋችሁትን ጀምሩ። የማንም ሰው አስተሳሰብ እናንተ ሊይዛችሁ አይገባም። ሌላ ሰው አስተሳሰብ እንዳለው ሁሉ እናንተም የራሳችሁ አስተሳሰብ አላችሁ ትላለ። 3 ሚሊዮን ልንገባ ነው። 3 ሚሊዮን ልንገባ ነው። 978 እንደምታዩት 30 ሰው ብቻ ነው የሚቀረው። በጣም ደስ ብሎኛል ጋይስ። this is amazing። አሁን 3 ሚሊዮን ልገባ ነው። 3 ሚሊዮን ገባው። 3 ሚሊዮን ገባው። ዋው 3 ሚሊዮን ማይታመንኩት 3 ሚሊዮን ገባው። እስኪ ወደ ቲክቶክ ልግባና ልየው። 3 ሚሊዮን ገባው። ከየት ይምጣ ለምን ዳግም ነኝ አይ ቲንክ ድምምት ውስጥ ነኝ። ተደምም ያለው በጣም እግዚአብሔር የተመሰገነ ይሁን። ከሁሉም በላይ የማመሰግነው እግዚአብሔር ነው። ሰው ሲያንቋሽሸኝ ሲያወዳድቀኝ ማን ነበረ ከጎኔ? ናፒ እግዚአብሔር ነበረ። ገባ? በሰዎች እንዳለ በሁሉም ሰው ማን ነበረ ከጎኔ? እግዚአብሔር ነበረ። ሰዎች ሲንቁኝ ማን ነበረ? እግዚአብሔር ነበረ። ሰዎች ሲንቁኝ ማን ነበረ? እግዚአብሔር ነበረ። ሰዎች ሲንቁኝ ማን ነበረ? ማን ያከበረኝ? ሰው ያለ ማን ነበር? እግዚአብሔር ነበረ። ማን ነበር? እግዚአብሔር ነበር። ዋው ሰው ማለት ነው ከፍ ያደርግሃልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ